እንሰግጣለን እንፈምሳለን ስግጥ ድርምስ የሚሰሩት ማለት ነው ሰግጡ ፈምሱ this is Adonai speech main ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረከው ተጽዕኖ ከፍተኛ የሚባል ነው እንኳን ደስ አለ አዶናይ ያኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ በድጋሚ እንኳን ደስ አለ Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. Yeah. Adonai. ሰግጥ የታባት ሰግጣለ የታባቱ በጣም ደስ ብሎኛል ዛሬ ረጅም እንደሆንኩኝ ተሰምቶኛል ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለው ለዚች ሶ ሞቲቬሽናል ስፒከር ማለት ምን ማለት ነው አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው የውስጥህን ድክመት ማካፈል ነው ከብዙ ሰዎች ጋር መመሳሰል ነው እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው እና ከሐቀኛ ሰው በላይ ማን ሞቲቬሽናል ስፒከር የለም እኔ ደግሞ ሁሉም ነገር አካፍያችኋለሁ ከዚህ በላይም ገና እናካፍላለን እንሰግጣለን እንፈምሳለን አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል ከልብ አድርገን እናመሰግናለን ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን Congratulations once again to Adonai and thank you so much for our presenter of the award journalist and author Elsa Asafa በመቀጠል ቀጣዩ የሽልማት ስነ ስርዓት የሚካሄደው ከዘመኑ ጋር አብረው በመጓዝ ስራቸውን በሳቅና በቁም ነገር እያዋጡ ቢዝነሳቸውን ያስተዋወቁን እና የተለያዩ ስራዎችን ለፈጠሩ የዘመነ አዋርድ ኦፍ ዘ ኢየር ሽልማትን የምናከናውን ይሆናል እንዲህ ከነውበቱ ካቆየው Award honors excellence, dedication and the impact of consistent creativity. The creator being recognized tonight has brought innovation and joy throughout the year. ይህን ሽልማት ያዘጋጀልን ደግሞ ላለፉት 131 ዓመታት በሀገራችን ላይ ለህዝቡ አገልግሎትን በመስጠትና ለአዳዲስ ቴክኖሎጂዎች ፈርቀዳጅ ሆነው አሁን ደግሞ በዘመን ገበያ ገዢና ሻጭን በቀላሉ እያገናኘ የሚገኘው ኢትዮ ቴሌኮም ነው Presenting the award tonight, the Chief Mobile Money Business Officer, Ato Bruk Adhana, representing Ethio Telecom, one of Ethiopia's strong ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች እኔ ያለውላችሁ ያው ዛሬም እንግዲህ እንደተለመደው ባበዱና ቤንግ በሆኑ ቪዲዮዎች ተመልሰን መጥተናል ማለት ነው ዘና ፈታ ሊያደርጓችሁ ይችላሉ የሚሉ ቪዲዮዎች ላይ አብረን ዘና ፈታ እንላለን ማለት ነው ለቻናል አዲስ ከሆናችሁ ይሄን ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቪዲዮውን ጀምሩት ፍራንክ አረኩት ይላል እሺ አዶኒታን ነው አዶናያችን ወይ ነበር እንዴና ሰላም ነው አማን አለ ሰላም ሁሉ ማለት አገኘው ደስ ብሎኛል እኔ ያው እንገናኛለን ያው በጣም ደስ ብሎኛል እሺ አባቴ ዛሬ በነገራችን ላይ ስለ አዶኒ አንድ አጠር ያለች ነገር ልነግራችሁ ፈልጋለሁ ያው እናንተ ማታውቁት እኔና አዶናይ ብቻ መናቀው እና ከዛ መሃል አንዱ ዲቻ ቦይሰን 10 ሚሊዮን ብር ሰጥቷቸዋል በካሽ እና ያው አሁን ያሉበት ሌቭል ደግሞ ሌላ ታሪክ ነው በቅርቡ ዱባይ ሄደው ትልቅ ነገር እንደሚሰሩ ከትላልቅ ሰዎች ጋር ኮንትራት አፈራርሟቸዋል እና ያው ይነግራቸዋል ግን ያው ለእናንተ ሚስጥር መደበቅ አልችልምና ነጭ ውሸት ነው ነጭ ውሸት የምን ውሸት እኔ 10 ሚሊዮን ብር አልሰጠው ዱባይ ማለት ነው ሜዳቸው አይቀርም 10 ሚሊዮን መሰጠቱ አይቀርም እንዴ ፍራንክ ነው አባቴ እንዴ ባይዘው 10 ሚሊዮን ብር በቅርብ ጊዜ እንሰጣለን ምን አባት ማርያም እውነት የማይሆን ነገር የለም እምነትህ ነው ሮፍራን ምንድነው ያለው ባመነው ሰው ባፉ ቃል ሊኖር ግድ ነው
ገባ ቃልህ ነው እውነት የሚሆነው አዶናይ በጣም ይችላል ማለት ሁላችንም እንደሚችል እናውቃለን ግን በቃ ውሸት ምናምን ጭራሽ ውሸት በጣም ሚስኪን ልጅ ነው ወላሂ በቃ ግልጽ ሆነ እዛው ፊት ለፊት ንግግር ነው በጣም ነው የሚመቸኝ እሱን አለማድነቅ አይቻልም ይመቸው ብቻ ወደ ቀጣይ ቪዲዮ እንሂድ ሰግድ ስግጥ ድርምስ የሚሰሩት ማለት ነው ሰግጡ ፈምሱ this is Adonai speech man ለቀጣይ ቪዲዮ እንሂድ በነገራችን ላይ አንድ ነገር ልንገራችሁ ይሄ ቪዲዮ ግን ላይክ አድርጋችኋል ይሄ ቪዲዮ ላይክ አላደረጋችሁም እስካሁን ላይክ አድርጉት ሰብስክራይብ አድርጉኝና የደወል ምልክቷን ኦን ላይ አድርጉ በቃ ሁሌ ነው መጣላችሁ ባባበሉ ቪዲዮዎች ነው የሚመጣው እሺ